ቁንጭ የሚያምር ትንሽ ወንድ ልጅ ወልጃለሁ። በጣም ነበር የናፈቃችሁኝ ጋይስ። ስለኔ ለተጨነቃችሁ፣ ላሰባችሁ፣ ቤተሰቤ ጋር እየደወላችሁ ለጠየቃችሁ፣ በጣም ስለኔ ስትጨነቁ ስትጸልዩልኝ የነበራችሁ ሰዎች፣ በሰላም እንደወልድ ምናምን ስትጸልዩልኝ የነበራችሁ ሰዎች በጣም ነው አመሰግነው። ቁንጭ የሚያምር ትንሽ ወንድ ልጅ ወልጃለሁ እና በጣም ስትጨነቁልኝ ስታስቡልኝ የነበራችሁ ሰዎች በጣም ነው የማመሰግነው። ደስ እንዳለሽ ሰው እናስገባ። ፍራይዴ ካለ እኔ ጋር የለም፣ ማንም የለም። ማንም ፎሎ አልደራረግም፣ ብዙ አልተደራረግም። ኦኬ፣ እኔ ፎሎ አድርጌሻለሁ። እኔ አንቺን አድርጌሻለሁ። ሀይ እንዴት ናችሁ? መሆን እንዴት ነሽ? ናዮዬ ወልካም የኔ እናት። ነቅድዬ አመሰግናለሁ። ናዮ እንዴት ነሽ? ሞል እንዴት ነው? ደህና ነሽ? ደህና ነኝ። እግዚአብሔር እንኳን ለዚያ በቃሽ። አመሰግናለሁ። ደስ ብሎናል ስለተመለስሽ። እሺ ነበር። አመሰግናለሁ። እንዴት ነሽ? አይ ቲንክ እንዳለ ኮሜንቱ መሆን እያሉሽ ነበረ። አሁን ብዙ ወንድ እየጠፋ ስለሆነ ሴቶች ሽምግልና መላክ ጀምሯልና መቅዲ ልታገባኝ ሀሳብ አለ። ሽምግልና ልትልክሽ አስባ ነው። እንዴት ነሽ? ደህና ነሽ? ናዮዬ ደህና ነሽ? እንኳን ለዚህ እግዚአብሔር አበቃሽ የኔ እናት። መቅዲ አመሰግናለሁ። ጎበዝ ናት ናዮ። ናዮ ቆንጅዬ ናት። ተገናኝተን አናውቅም እኮ ዛሬ መጀመሪያችን ነው። ዛሬ ነው የተገናኘው። ናዮ ታውቂኛለሽ? ያውቃል። እኔ አላውቅሽም። እሱም ናዮ ናት። ታውቃለሽ? አሁን ተዋወቅ ነው። ኧረ ቀልዴን ነው። አውቃታለሁ። መጥቼ ነበር እነ ጆን ጋር ከነ ፊፊ ጋር እኮ ግን አንቺ ጋር አልመጣንም፣ አልቻለም። ለእንትን ሳይሆን ብዙ ጊዜ እኔ እነ ፊፊም ሳይሆን ምናምን ኢዝሊ ሴቶች ቶሎ አትራክትድ ይሆናሉ እና እስር ቤት ብገባ አስቡ ስንት። እሺ ናዮዬ፣ ወይ አንድ ኢንቪቴሽን ነበረ ከያያ ቢዩቲ ሳሎን ታውቂያለሽ? ከሱ ፀጉር ቀለም መቀባት ከፈለግሽ፣ ማሳደስ ከፈለግሽ ኢንቪቴሽን አለሽ። በደንብ ክፈሉ በደንብ ማናጀርሽ አድርጊ ናዮ። ኢንቪቴሽን አዎ የምር እኔ ቢዝነስ ማኔጅመንት አደረገኝ መጀመሪያ እና አሁን ፎሎ እንደራረግና አደርጋለሁ። የምር እኔ ቢዝነስ ማኔጅመንት ነው የጨረስኩት ማርያምን ናዮ እና ማናጀርሽ ሊሆን እኔ ኮስት ምናምን ላውጣልሽ የማስታወቂያ ምናምን። ቲዮና እንዴት ነሽ? ረስተውሻል? ቲዮና በጣም ጥሩ ሰው በጣም ደስ ብሏታል። እያየኋት ነበር፣ ቅድም ጌም ላይ ነበሩ እና እያየኋት ነበረ። ብሏታል በናዮ ምናምን እያየሁሽ ነበረ። አይ ብዙ ሰው ነው ኤክሳይትድ ይሆናል። አዎ በጣም እያየሁሽ ነበር ጌታ ብዙ ሰው እና እኔ ግን ድሮም እንደዚሁ ተጫውተን አናውቅም፣ ግን ናዮን ወዳት ነበር። ይምር በእውነት ማነር ያለው ሰው ነው የምትመስለው። ከሩቅ ስትታይ ራሱ ብር አይደለም እና ናዮ እንጣላ ነበረ። ዝም ብለን ናዮ በማይረባ ነገር በቃ ምክንያት በሌለው ነገር አስቸጋሪ ስለሆናችሁ ነው እኮ ፒዮና እናንተ ልጅነት እኮ ነው። ልጅነት ቻይልዲሽ ቢሄቪየር ይሉታል ፈረንጆች። አሁን አንጣለም ከዚህ በኋላ። ኧረ እንዳትጣሉ። አምሮብሽ ነው ግን የወጣሽው። ስቲል ፌስ ካርድሽ ምናምን አለ መቅዲ እንዴ? አይ ልጅ ታስጀምር ነው እንዴ? ሺዝ ቢዩቲ ቢዩቲ ይባላል። ሞንተ ብዙ አታድንቀኝ እንዴ? ኧረ ላድንቅ
እንዳልቀር ቪዲዮዎች ላይ ደግሞ በጣም የወፈርሽ መስሎ ሆኖ እንትን ወፍራለሽ ብዬ ነበር። ኖርማል እና ከዚህ በላይ በጣም ይላሉ እኮ ኖርማል ናት ግን ወፈረሻል ነው እነዚህ መስራት እስኪ ባካል ታዩኝና እኔ ስጋ ልጋብዝሽ በእናትሽ ጥሬ ስጋ ትበያለሽ? ኪሎ ነሽ ነው ኪሎ ነሽ? አሁን አልተመዘንኩም ግን 60 ምናምን ገብቻለሁ። በኢየሱስ ኧረ ፋይን ነሽ እንዴ? ፋይን ነው በጣም ምናምን ዝለይ። እኔ የምልሽ አይደለም የምር እንትን ሐሙስ ከነ ፊዮና ጋር ስጋ እንበላለን። አይ ቲንክ ከቤት መውጣት ምናምን ትችያለሽ እንዴ? ሐሙስ አልችልም። ከቤት ግን በምትችይው ሰዓት ወይ ቤት ሐሙስ በኋላ እችላለሁ። የምር እንጋብዝሻለን። ፊዮና እንጋብዛት። አይ እንደዛማ በፍጹም ከቤትማ መውጣት የለባትም። እኛ ይዘንላት እንሄዳለን እንጂ ቤቷ ማይጨው እንጂ ለምን እወጣለሁ? ከሐሙስ በኋላ እወጣለሁ። ብትወጣ ይሻላል ፊፊ። አይ ባባዬን ተታከም ተጣብልኩ እና ይገባሻ። አይ ይሁን ግን አይ ቲንክ ፐርሰናል ነገር እዚህ ላይ ወንድ ነው ሴት ነው የተገላገልሽ? ወንድ ነው እንዴ? ፊፊ ወላዲ ነበርሽ እንዴ? አዎ ዳይኝ ማሪ ግን አይ እንኳን እግዚአብሔር ለዚህ ያበቃሽ ነው። ድጋሚ ስቀሽ ስላየሁሽ ደስ ብሎኛል። እኔ በግሌ በእውነት በቃ እንጫወት። አይ እግዚአብሔርን በጣም ብዙ ጊዜ የሆነ ነገር ላረግ እንትን እያልኩ ታውቂያለሽ። ጨልሞ ብቻ አይቀርም ታውቂያለሽ። አንዳንዴ ጨልሞ ብቻ የሚቀር ይመስለን እና በጣም እንረበሻለን። ልክ ሲበራ እየበለጠ ይበራል እና በጣም ይብራልሽ። 3 የግጥም መጽሐፍ ፐብሊሽድ አድርጋለች እና ይሄን ግን ታውቂኛለሽ እንዴ? በደንብ ታያለሽ ማለት ነው። በደንብ አንቺ ታያለች ማለት ነው። በእናትሽ መላጣ ሳሙን በፊት ነበር የሚባለው። ጋይስ ናዮን አንቀጣትም ትሆናለች። ኤቭሪቲንግ አሁን ደብል ነው። ትሰክሳል ነበር አንተ ችጋራም እግዚአብሔርን ነበረኝ። አሁን ለናዮ ሰጥ የኔን ጊፍት ለናዮ ሰጥ የኔን እኔ እቀጣለሁ፣ ግን ፊዮናን እንቅጣት። ፊዮና እኔና አንቺ የራሳችን ፐርሰናል እንትን ስኮር ነው የምንወዳደረው። የኔ ካንቺ ዝበል እባክህ ጋይስ ታፕ አድርጉ። ምንም ፐርሰናል ስኮር ነው ችግር የለውም ጋይስ። አይ ናዮ አንቺ የምትቀጨው አሁን ፓስታ ቢ ምናምን ኑድል ቢ ወይ ደግሞ ምናምን እንትን የሆነ ካልሆነ ምን እንቀራለን? እንትን ታፕ ቲምወርክ ጋይስ። let's tap the screen ታፕ አድርጉ ጋይስ። ፊዮና አላደገችብሽም ናዮ? ሁሉም ሰው ነው የተለወጠው። ሁሉም ሰው እንደ ናሁ ፎንቲ ራሱ 1 ሚሊዮን ገብቶ ምናምን አሁን አንተ ስንት ገባች? እኔ ናዮ እኮ ያኔ እኮ 26,000 ነበርኩ። እግዚአብሔር ይመስገን። እኔ ጋር ፊልተር እያደረኩ ነው ፎሎ የምደረገው ናዮ። አሁን አንቺ ብትሰለኪ አውቶማቲካሊ ፊልተር አድርጎ ነው የትምህርት ደረጃሽ ምናምን አይቶ ነው ያለው እንጂ ከ8 ከ7 በታች ናዮዬ። ግን ያያ ጋር ተቀምጠሽ ታውቂያለሽ? አዎ ያ ይሄን ቀለም የተቀባው እሱ ጋር ነው። ኦኬ ይሄ ፀጉርሽ ነው እንዴ? አዎ ከዛ ተቆረጠ። ግን ፀጉርሽ ቀለምም አለመልቀቁም ማለት አይ ግን የምር ታደሹ እያለሽ ነው። እዚህ ነው ያያና ብቅ በይ ብሎሽ ነው። አይ ስቲል ያምራል። ብቅ በይ ብሎሽ ጋይስ ሞልስ ለጥቂት ነው መስሎኛል። ሞኒ ያያን ታውቃለህ? ያያ ቢዩቲ ሳሎን ያያ ዘልደታ ያያ አይደለም፣ ያያ ቢዩቲ ሳሎን ራስታው በቀለም የሚታወቀው ማለት ነው። አላውቀውም። ይቀባኝ ነው እስቲ ጺሜን ምናምን እንዴ? እስቲ በእውነት ትቀባለህ?
የምር እስቲ እግዚአብሔር የምር ፀጉሬ ነጭ እቀባለሁ። የምርህ ነው? የምር ሮብና ሐሙስ ነው ዲዮፌ ያለው። አርብ እንደዛው ነው ከሄድኩ ከስራ አባረራለሁ። ለሁለት ቀን ነው እንዴ የምትቀባው? ለሁለት ቀን ከስ እና ምን ልላችሁ ነበረ ጋይስ? ናዮ እንዴት ነው ግን? አሁን ገና ነሽ? ብዙ ሰው ሲጠይቅ ግን ይጨንቃል። ልመጁ ደስ ይላል እንዴ? ሁሉም ሰው ቅድም እያየሁት ነበር ኮሜንት ላይ ማለት ነው። ሁሉም ሰው መልካም ነገር ነው የሚጽፈው። ደስ ይላል። እንደ ናዮ በሆን ነገረኛ ሰው ነው። በስመ አብ ወደ ኋላ ጠንጥኝ የራሱ ሪፖስት አለ ምናምን ከዛም ፊልተር አደርጋለሁ። ግን ፌክ ኮንግራቹሌሽንስ እኔ አይመቸኝም። ለይቼ ማን ጥሩ ነበር ማን መጥፎ ነበር የሚለውን ለይቼ ምን ተከታተለ ምን ተባለ? አይ ምንም ጥቅምማ አለው። ጥያቄ አለኝ ግን ላንቺ ታይሽ ይቅር አይ የምሬን ነው። ሰው እኮ ቢያንስ ድጋሚ አትጎዱ። አንዴ ታለያችሁ መለየት ነው። ቲክቶከር ሁሉም መኪና ገዝቷል። አንተ አልገዛህም? እኔ አልገዛሁም። ስሞክ ጋይስ እኔና ፊዮና አንገዛም። ቤት ነው የምንገዛው። 18 ዓመት ስላልሞላ መንጃ ፈቃድ የለም። ኧረ ሞላኛው ነው እኮ አከበደ። አይ በዚህ አጋጣሚ ካንቺ ነው የሚጠበቀው። አሁን በወራት ነው የምትበልጠኝ ነው ታውቃለህ። ያ አይ ነው በአምስት ወር ነው የምትበልጠኝ ነው። እናዩ ልደትሽ መቼ ነው? እኔ ጥቅም አለ ጥቅምት 28 19 ሲሆን ኤፕሪል ላይ 18 ሞላሽ። ቲሞ ጋይስ ያለፈው ወር ማለት ነው። ትሪፕል ነው ጋይስ። አሁን ኤፕሪል ትሪፕል ነው ጋይስ። ትሪፕል ነን። ትሪፕል ጋይስ። አሁን የምትሰጡት ማንኛውም ስጥ ነው የሚሆነው ጋይስ። Thank you so much, guys. Triple, guys. Guys, triple. ናዮ የምትወጂው ምግብ ምንድን ነው? ናዮ መወደው ክትፎ ይሽ ጠርጥሬ ነበር። እግዚአብሔር እኔ ብዙ ጊዜ ቆንጆ ሰዎች የምሬ ነበር ክትፎ ነው የሚወዱ። መቅዲ ምንድን ነው የምትወጂው? አይ እኔ ቆንጆ ሳለም ምን ላድርገው? ክትፎ ካልኩኝ መቅዲ እኮ ቆንጆ ነሽ። አንቺ እንደዛ ስለምትይ ነው እንጂ መቅዲ ቆንጆ ነሽ በጣም። የምር ደስ የሚል መልክ ነው ያለው። በዛ ላይ ደግሞ ድምጽ ፊዮናም ቆንጆ ናት። ፊዮና ግን አሁን ፊዮና ቆንጆ ናት ብላ ታስቸግራለች፣ ግን ቆንጆ ነው። ጋይስ አምስት አበባ ጋይስ። እኔ እኮ ምንም አይመስለኝም። አሁን ቆንጆ ነሽ ብባል ነበር። ፊዮና በአካል ተንባለች። ፊዮና ግን ጥሬ ስጋ ስታይ የምታወጣው ድምፅ አለው ከጽዮን ጋር ዝንጫ እሱ ድምፅ በስማ ባልጠብሰሽ ምናምን እሱን ድምፅ እንዳታወጭ። 3 አንዳንድ አበባ እግዚአብሔር ነው ማለት ነው። ሁለት አበባ እዚህ የሰጠ ሁለት ሰው አንድ ሰው እኔ የምልሽ ፊዮና ፍቅር ስፓኛ የሄድን ጊዜ ያወጣሽውን ድምፅ አሁን ዝም ብለሽ ታወጪው የስጢፋኖስ ዳይሬክተር ቢሰማ አንድ ዘፈን ይሰራበታል። ይሄ ድምፅ እግዚአብሔር ይሄን ድምፅ ዘፈን ይሰራበታል። ባይዘው ኤርፎን ስለነበር እኮ ነው
መጣ ቸኩለን እንጂ እኮ አንተ ሰው ይዘን ለምትጽፍ ምንድን ነው ሬዲዮን everything triple now guys oh thank you so much Switzerland guys ይሄን አፋብኝ እና ምስጋና ረስታችሁብኝ ዋንቺ ቴንክ ዩ ንቆን ፊፊ ልንቀጣቸው የኔ ፍቅር ቴንክ ዩ እናቴ ግጥም አስነብበው ቅጣት እሺ ነው እንደመቅድ በነገር ሚሊን ተጥልሻለሁ ደስ እያለኝ ከሳምንት በኋላ ነው እና እኔና አንቺ በደንብ እንልጥ ዛሬ ገና ነው ላይቭ የገባሽው ዛሬ ነው የገባችው ኦኬ ፊፊ ግን ቀዝቅዛለች አይ ፊዮና ናዮ እኔ አንዳንዴ ትንሽ እንትን ስለሚያመልጠኝ ሚዩት አድርጊኝ እሺ እኔ አሁን የሆነ ሰው ላማ ነው እና መስማት የለብሽም አንቺ እኔን አይደለም አይ አንቺ ናት ሚዩት አድርጊ ለምን አልከኝ ችግር የለም እንስማ ችግር የለም አይ አንቺ ናት ስለተናደድኩ ነው በቃሽ ፊፊን አይደለም ኧረ ቀልዴን የምሯ ሚዝ ልታረገኝ ነው ኧረ አይደለም